أديس أبابا بل نقول نزيه سووش أديس أبان يودسون يالوت. أطول برج في أثيوبيا في أديس أبابا. أطول برج بتأم رجم يونا بعد تكالي رجاجم يهونو هنساوچن أديس أبا لاي مايتاچو لسعودي نا بتأم غرمونال ይላሉ በጣም أديس أبابا فيها أبراج شاهقة እናንተ እንዴት ነው ደሃነን የምትሉት ይሄ ሁሉ ህንጻ ለመስራት እኮ በጣም ብዙ ዶላር ያስፈልጋል ይሄን ሁሉ ህንጻ ለመስራት ብዙ ብረት ከውጭ አስመጣቸዋል ብዙ ሲሚንቶ አውጥታቸዋል እንደገና ይሄ ራሱን የቻለ ሀብት ነውና እንዴት ብላችሁ ነው ደሃነን የምትሉት ይለይ ነበርና وطرق جميلة جدا مثل መንገዶቻቸው በጣም ያምራሉ جميلة جدا ይላል ሚኖሮኮ ሳውዲ ነው በአዲስ አበባ ላይ የሚያዩትን ነገር ግን ሆልድ ማድረግ አልቻሉም ያዩትን ነገር እየተናገሩ ነው المبنى الضخم اللي انشاف على بعد هو اعلى برج في اديس ابابا كوميرشال بانك نا كوميرشال بانك አይነት ለምሳሌ በጣም የሚገርም 49 ነው 47 አካባቢ 49 ፎቅ የሆነ በጣም ረጅም ህንጻ አይተናል ይላል يبلغ تقريبا 47 طابق تشوف اديس ابابا كلها እዛ ላይ እስኪ ኑጣና ሻይ ደሞ እየጠጣን ብናየውና ብናወራስ አዲስ አበባን በዚህ መልኩ እንያት እስኪ ይለናል أول مبنى في أطول ومدنها وقراها 40 طابق و4 قوم مباني جدا በጣም ትላልቅ የሆኑ በጣም የሚያማምሩ ብዙ ህንጻዎችን ታያላችሁ አዲስ አበባ ላይ ስትሄዱና መንገዶቻቸው በጣም ነው የሚያምሩት ካለ በኋላ مثل هالمبنى الضخم اللي ይሄ እንደዚህ ከርቀት መታዩት ያለው አይነት ህንጻ على برج في اديس ابابا كوميرشال بانك አሁን ወጣ ላይ ማለት ነው 40 طابق ከ47ኛው ፎቅ ላይ ሆነን ሻይ የጠጣን አዲስ አበባን ወደታች ስናያት شعور لا يوصف تشوف اديس በፍጹም መግለጽ የማንችለው የሆነ ስሜት አለው ይላል ابابا كلها من منطقة علوية መንገዶቿን ውስጧንም ላይዋንም ሁሉንም በደንብ ማየት የምትችሉበት ሆናችሁ ስለ አዲስ አበባ ማየት في أديس أبابا በጣም ተገርሞ ነው እንግዲህ እንዲህ ያለ በስሜት ነው የሚያወራው ኢትዮጵያ ይመስላል كنا نتوقع إنه في أثيوبيا እና ይሄንን በፍጹም ኢትዮጵያ ውስጥ አለ ብዬ አላስብም ነበር እና ከመጣው በኋላ ነው ያየሁት ይሄ በጣም أبراج الشاهق ننزل 47ኛው ፎቅ ላይ ወጣን أديس من المرتفع والله برج جميل 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 واطلاله جميل በጣም የሚያምር በጣም ደስ የሚል ያው አየር ላይ ነው ያሉት في أديس أبابا على شوفوا ما شاء الله تبارك الله ማሻአላህ ተባረከላህ በጣም የሚያምር አላህ ይባርክላችሁ አላህ ብለስ ያርገው ወይም ይባርከው እንደማለት አዲስ አበባ ላይ ቆይተው ምናምን ሲወጡ የሚናገሩት ንግግር አንጀቴን ነው ያላወሰው لا نقول وداعا እኛ በፍጹም ኢትዮጵያን አዲስ አበባን ቻው ማለት አልቻልንም ይላል ባይ ባይ ማለት አልቻልንም لا نقول وداعا በፍጹም በቃን ቻው ልንልሽ አንችልም ማለት ባይ ባይ ማለት አቃተን ይላሉ إثيوبيا أو أديس أبابا ኢትዮጵያ ወይም አዲስ አበባችን بل نقول عودة قريبة إن شاء الله ማለት ምን ፈልገው በጣም በቅርቡ እንመለስብሻለን ይሄንን ብንል ይሻላል ይሄ በጣም የሚገርም አገላለጽ ነው ምን ያህል በኢትዮጵያም በአዲስ አበባም ምን ያህል ቢሳቡ ነው انا من كذا አዲስ አበባ ውስጥ በጣም ያስገረማችሁ በጣም ደስ ያላችሁ ነገር ምንድነው ይላችኋል شوارع نظيفة በጣም ንጹህ የሆነው መንገዷ أنا عجبني الجو غيرته عن نفسي ሌላው አየሩ በጣም ነው የወደድኩት شهر كامل አንድ ወር ሙሉ አዲስ አበባ እና ኢትዮጵያ ላይ ከቆየን በኋላ አሁን ስንሰናበታት በጣም እየከፋን ነው في هذا البلد الجميل المعطاء እቺ በጣም ምታምር አንደኛ ሁለተኛ ቸር የሆነች ሀገር ይላታል አካንት በጣም ከባድ የሆነ እንትን ነው አገላለጽ ነው ይገለጸን ሲመጡ ኤርፖርት ገና ሲወርዱ አዲስ አበባ ስንገባ ትዝ የሚለን ያ የእውነተኛ ምድር ያሉሽ ነብዩ ሰለላሁ ዐለይሂ ወሰለም እና የፍትሃዊው ንጉስ አንቺ ጋር ማንም የማይበደል የሆነ ንጉስ አለብሽ ብለው ያወደሷት ሀገርን እንደረገጠን ስለሆነ የሚሰማን ያ አንደኛው ነገር ነው ይላሉ ገና ሲገቡ ነው በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚሉት እኛ ደግሞ ለምሳሌ ሲፈርስ
የቀረጹት ሰዎችና በጣም አንዳንድ ቦታዎች ሲፈራርሱ ምናምን የቀረጹት ሰዎችና ከዛ ከተሰራ በኋላ የቀረጹትን ሰዎች ብናወዳድር ሁሌ ኔጌቲቭ ላይ ብዙ ስለምናተኩር ያኛው ይበልጣል። ቲክቶክ ላይ ኢትዮጵያ ወይም አዲስ አበባ ብላችሁ በአረብኛ ብትጽፉ እነዚህ አረቦች ኬት መጡ ሳይባል ምን ያህል ትንሽ ነገር እንኳን አድርገን ሰዎችን መሳብ እንደምንችል ቀስ ያለ ለኢትዮጵያ የሚያመጣውን ነገር ስናስበው በጣም ትልቅ ነው።